ሰላም የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች አብዱሰላም ረቢኦ ወይም አብዱ ሸገር እባላለሁ። የካሜራ እና የቪዲዮ ኤዲቲንግ ባለሙያ ነኝ። እንግዲህ ዛሬ ስለ ካኖን 5D ካሜራ በተንና ሜኑ አብረን የምናይ ይሆናል። አብረን እንቆይ። አሁን ወደ ካሜራችን እንሄዳለን። ያው መጀመሪያ እንግዲህ የምናደርገው የካሜራችንን ፓወር እናበራለን። ወደ ቀኝ ስናደርጋት ፓወር ኦን ይሆናል። ከዛ በኋላ ሜኑ ወደሚለው እንሄዳለን። ሜኑ ላይ ስንገባ በመጀመሪያ ደረጃ የምናገኘው ኢሜጅ ኳሊቲ ነው። እዚህ ሴቲንግ ውስጥ የተለያዩ አይነት አማራጮች አሉት። ከላይ እንደምትመለከቱት ራው ሚል አለ። ራው ፋይል ማለት የፎቶአችን ጥሬ ዕቃ ማለት ነው። በጣም አድቫንስድ የሆኑ ሴቲንጎች ፎቶዋችንን ካነሳን በኋላ ኤዲቲንግ ላይ ሆነን የምናስተካክልበት ቦታ ነው። ራው ፋይል ፎቶን ስናነሳ አብሮን ሚሞሪ ካርድ ላይ ሴቭ የሚሆን አንድ የፋይል ኤክስቴንሽን ነው። ከታች የምትመለከቱት ደግሞ ጄፔግ የሚል ሴቲንግ አለ። ይህ ሴቲንግ የምናነሳው ፎቶግራፍ ከታች እንደምትመለከቱት ኤል ኤም ኤም ኤስ የሚል ሴቲንጎች አሉት። ኤል ማለት ላርጅ ማለት ነው። ኤም ማለት ሚዲየም ነው። ኤስ ማለት ስሞል ነው። ስለዚህ የተለያየ ኢሜጅ ኳሊቲ ያላቸው ፎቶግራፎችን ሴቭ እንዲያደርግልን የምንመርጥበት ቦታ ነው። ኢሜጅ ሪቪው። ይህ ሴቲንጋችን አንድን ፎቶ ካነሳን በኋላ ለምን ያህል ሰከንድ ያነሳነው ፎቶግራፍን ኤልሲዲ ስክሪናችን ላይ እየበራ እንዲቆይ የምንወስንበት ቦታ ነው። ይህ ሴቲንግ ለምን ይጠቅመናል? ያነሳነው ፎቶግራፍ የፎከስ ችግር አለበት ወይም የፍሬም ችግር አለበት ብለን ለማሰብ ወር ደግሞ ለማስተካከል 4 ሰከንድ፣ 2 ሰከንድ፣ 8 ሰከንድ እየቆየ ፎቶግራፉ ወደ ነበረበት ዲስፕሌይ እንዲመለስ የምንመርጥበት ቦታ ነው። ቢፕ ሴቲንግ። ይህ ሴቲንግ አውቶማቲክ ፎከስ ላይ አድርገን ፎቶ ስናነሳ ወይም ቪዲዮ ስንቀርጽ አውቶማቲክ ፎከሱ በትክክል ፎከስ አድርጎ መጨረሱን ቢፕ የምትል ሳውንድ እንዲያሰማን የምንመርጥበት ቦታ ነው። ኤክስተርናል ስፒድ ላይት ኮንትሮል። ይህ ሴቲንግ ካሜራችን ላይ ወይም ሌላ ኤክስተርናል ፍላሽ ስንጠቀም የምንጠቀመውን የፍላሽ ወይም የብርሃን መጠን የምንቆጣጠርበት ቦታ ነው ወይም ሴቲንግ ነው። ዋይት ባላንስ። ይህ ሴቲንግ የካሜራችንን ዋይት ባላንስ የምናስተካክልበት ቦታ ነው። ዋይት ባላንስ ብዙ አይነት አማራጮች አሉት። ለምሳሌ ዴይላይት፣ ሼድ፣ ክላውዲ አለ፣ ቻንግስተን አለ፣ ወይም አውቶማቲክ ዋይት ባላንስ አለው። ከፈለግን የራሳችንን ዋይት ባላንስ ለማስተካከል ከልቪን ወይም ኬ ፊደል ያለችበት ቦታ ላይ መርጠን የምንፈልገውን ቫልዩ መስጠት እንችላለን ማለት ነው። ፒክቸር ስታይል። ይህ ሴቲንግ ለምናነሳው ፎቶግራፍ ወይም ለምንቀርጸው ቪዲዮ የተለያዩ አይነት የፒክቸር ስታይሎችን የምንመርጥበት ቦታ ነው። በጣም ወሳኝ የሆኑ ማስተካከያዎችም አሉት። ለምሳሌ ሻርፕነስ፣ ኮንትራስት፣ ሳቹሬሽን፣ ከለር ቶናችንን እንደምንመርጠው ወይም እንደምንፈልገው አድርገን እዚህ ሴቲንግ ላይ ማስተካከል እንችላለን ማለት ነው። ሙቪ ሪካርዲንግ ሳይዝ። ይህ ሴቲንግ ለምንቀርጸው ቪዲዮ የሪካርዲንግ ሳይዙን ወይም የተለያዩ አይነት ፍሬም ሬቶችን የምንመርጥበት ቦታ ነው። ለምሳሌ እዚች ጋር እንደምታዩት 1920 በ10 ሰከንድ በ25 ፍሬም ፐር ሰከንድ ኦላይ መቅረጽ ይችላል ማለት ነው። ዝቅ ብለን እንደምናየው ደግሞ በተመሳሳይ 1920 በ1080 25 ፍሬም ፐር ሰከንድ አይፒቢ መቅረጽ ይችላል ማለት ነው። ስለዚህ እንደምንፈልገው አይነት ፒክቸር ኳሊቲ እዚህ ጋር እየመጣን መቅረጽ እንችላለን ማለት ነው። ሌሎችም የፍሬም ሬቶች አሉት። 1280 በ720 50 ፍሬም ፐር ሰከንድ አይፒቪ መቅረጽ እንችላለን። ስለዚህ እዚህ ጋር እንደምንመለከተው ኦል አይ እና አይፒቢ የሚሉ ሴቲንጎችን በመቀያየር የምንፈልገውን አይነት ፒክቸር ኳሊቲ መምረጥ እንችላለን ማለት ነው። ሳውንድ ሪካርዲንግ ሴቲንግ። ይህ ሴቲንግ የሚጠቅመን የካሜራችንን ቢውልቲን ማይክሮፎን ወይም ሌላ የሰካነው ኤክስተርናል ማይክሮፎን ካለ የሱን የአውዲዮ ጌን በዴሲብል የምንቀንስበት ወይም የምንጨምርበት ሴቲንግ ነው። ይህ ማለት የምንቀዳውን ድምፅ መጠኑን ወይም የምንቆጣጠርበት ቦታ ነው። ይህ ሴቲንግ 2 አይነት አማራጮች አሉት። የመጀመሪያው አውቶ ሲሆን፣ ሁለተኛው ማኑዋል ሲሆን፣
ሁለተኛው ደግሞ ማኑዋል ነው ማለት ነው። አውቶ ፓወር ኦፍ የሴቲንግ ካሜራችንን ከፍተን ሳንጠቀምበት ለረጅም ደቂቃ ስንቆይ ካሜራው በራሱ አውቶማቲካሊ እንዲያደርግ የምንመርጥበት ቦታ ነው ማለት ነው። ይህም የካሜራችንን ሴንሰር ከመጋል ይከላከልናል ማለት ነው። ኤልሲዲ ብራይትነስ ይህ ቦታ የካሜራችንን ኤልሲዲ ስክሪን የብርሃን መጠን የምንቆጣጠርበት ወይም የምንጨምርበት ቦታ ነው ወይም የምንቀንስበት ቦታ ነው ማለት ነው። አንዳንዴ በጣም ፀሐይ የሆነ ቦታ ላይ ፎቶግራፍ ስናነሳ ወይም ቪዲዮ ስንቀርጽ የፀሐዩ ብርሃን ኤልሲዲያችንን በአግባቡ እንድናይ ላያደርግን ይችላል። በዚህ ጊዜ ይህን ሴቲንግ የብርሃን መጠኑን በመጨመር ወይም በመቀነስ ኤልሲዲያችንን እንዲታየን ማድረግ እንችላለን ማለት ነው። ቪዲዮ ሲስተም ይህ ሴቲንግ እንደምንኖርበት አካባቢ ወይም ሀገር ይወሰናል። ለምሳሌ አውሮፓ፣ አሜሪካ ወይም ደግሞ እንደ ብራዚል ያሉ አካባቢዎች ወይም ሀገራት ስንኖር NTSC ቪዲዮ ሲስተም እንጠቀማለን። እንደኛ አካባቢ ደግሞ ፓል ቪዲዮ ሲስተምን ይጠቀማሉ ማለት ነው። እንደምንኖርበት አካባቢ ነው ማለት ነው። ሴንሰር ክሊኒንግ ይህ በጣም ወሳኝ የሆነ ሴቲንግ ነው። ካሜራችንን አጥፍተን ስናበራው ሁል ጊዜም ቢሆን የካሜራችንን ሴንሰር እንዲያጸዳልን የምንመርጥበት ቦታ ነው ማለት ነው። ይህም ሴንሰራችንን ንጹህ ከሆነ ምን ጊዜም ቢሆን ኳሊቲ ያለውን ፎቶግራፍ እንድናነሳ ሴንሰራችንን ከመቆሸሽም ያግዘናል ማለት ነው። ክሊር ኦል ካሜራ ሴቲንግ ይህ ሴቲንግ ባለማወቅም ይሁን በማወቅ የካሜራችንን አንዳንድ ሴቲንጎች ቀያይረን ወይም ተቀያይሮብን እንደምንፈልገው ካልሆነብን በአጠቃላይ የካሜራችንን ሴቲንግ ወደ መጀመሪያው ሴቲንግ የምንመልስበት ቦታ ነው ማለት ነው።